እሺ ወደ ቤት እንሂድ። ይህን ቪዲዮ ከቻላችሁ እስከ መጨረሻው እዩት፣ መልእክት ይኖረዋል። ለማንኛውም ይሄድን ነው። እንደምታዩት የኔ ስራ ባልደረቦች ብዙ ጊዜ ነጮች ናቸውና ኢትዮጵያዊ ነኝ ስላቸው 35 እና ከዛ በታች ያሉት ያው ከረንት የሆነውንም ስለሚያውቁት ኢንፎርሜሽንም በጣም አክሰስ ስላላቸው ሶሻል ሚዲያም ስላለ ብዙም ሳላስረዳቸው የት እንደሆነ ምን እንዳለ ለመግባባት ይቀለናል። ትንሽ እድሜ ጠገብ ያሉት ደግሞ ስነግራቸው ይቅርታ ይሉኝና ግን የሚያስታውሱት በድሮ በመጥፎ ጊዜ እርዳታ ማሰባሰቢያ ምናምን ሲደረግ ነው። እና ያው አሁን ያለውን ሁኔታ ከሚዲያውም የተሻለ እኔ ካለኝ ተመክሮ ነግራቸውና ያላቸውን እውቀት ትንሽም ቢሆን አስተካክለው ይሄዳሉ። አቤት የማብሪያና ማጥፊያው ብዛት ጫንዬ፣ አቤት የማብሪያና ማጥፊያው ብዛት። እሺ በኋላ ውቃቢ የፈቀደልኝን አንድ ወንድ እንደረደርኩና ነሃ ታረጉ ጊዜና ይሄ ቀልድ ትዝ አላችሁ? እሺ ይሄ ነው መስመራችን። ዛሬ በዚህ ጋር አድርገን ነው የምንሄደው ቀጥታ። እዚህ ጋር እንደምታዩት ቴክሳስ አካባቢ በጣም ብዙ ታንደርስቶርም ወይም ደግሞ እርጥበትና መብረቅ ምናምን አዘል የሆነ አየር ስላለ ለበረራ አይመችም። መንገጫገጭ ይበዛዋል። ለዛም ሲባል ነው ወደ ላይ ትንሽ ወደ ኖርት ወይም ሰሜን ከፍ ብለን የምንሄደው። ትንሽ ደቂቃ ይጨምራል፣ ግን ምቾት ነው የኛ ዋናው አላማችን። ይሄ ነው የምንጠቀመው አፕሊኬሽን። ድሮ በጣም ብዙ ቻርትና ወረቀት እየተገላበጠ ነበር የሚሰራው። አሁን ቴክኖሎጂ ከመራቀቁ የተነሳ የመንደርደሪያዎቹንም እዚህ አይፓድ ላይ ያለ ኢንፎርሜሽን አዶን ነው በጣም ብዙ ነው። ኢቨን ሪል ታይም ከኋላ ከፊት ያለውን ትራፊክ ኢቨን መንገድ ላይ ያልኩኝ መሬት ላይ ያለውን እንቅስቃሴ ራሱ ያሳየናል። ይሄ ደግሞ ስካይ ፓድ ይባላል። እንደምታዩት ይሄ ሁሉ አውሮፕላን በዚህ በሌሊት እንግዲህ ታያቸው የእኩለ ሌሊት ነው። ይሄ ሁሉ አውሮፕላን እየበረረ ነው አሜሪካም አየር ክልል ላይ። እነዚህ ወደ በአትላንቲክ ውቅያኖስ አቋርጠው ዩሮፕና ኤዥያ ምናምን የሚሄዱት ናቸው። ኤኒዌይስ የቴክኖሎጂው መራቀቅ የአይፓዱን መንቀጥቀጥ እያየ ተርቡለንስ እንዳለ ይነግረናል። አላለ ነው። እስቲ ኢትዮጵያ ደግሞ ማን እየበረረ ነው? ማንም የለም። ያሾፍኩ ነው። ሲስተሙ እዚህ ስለማይሰራ ነው አፍሪካ ውስጥ። ሰው ከፈጣን ኦልሞስት 5 ሰዓት በረራ በኋላ ዋሽንግተን ዳላስ ኤርፖርት ተገኝተናል። ያው አሁን የነጋው ገና ፀሐይም እየወጣች ነው እና እዚህኛው ተርሚናል ሲ እና ዲ የሚባሉት በጣም ብዙ ማስፋፊያ ተደርጓል። ይሄ ኤርፖርት በ62 ከተጀመረ ጀምሮ እና አንዳንዴ አዲሶቹን ተርሚናሎች አክሰስ የምናደርገው በዚህ በምታዩት ባስ አይነት ሲስተም ነው። ያው ወደ ውጭ አይወጣም፣ ግን ውስጥ ባስ ውስጥ ይገባል። ከዛ ከዚህኛው ተርሚናል ወደ ዋናው ተርሚናል የሚወስደው ይሄ ነው፣ ባጌጅ ክሌም እና የመሳሰሉትን አክሰስ ለማድረግ። ኢቭን ከኢትዮጵያ ከመጣችሁ እዚህ ከቢ ተርሚናል ኢትዮጵያ አየር መንገድ ከሚያቆምበት ወደ ኢሚግሬሽን ምናምን የሚወስዱት እነዚሁ ባሶች ናቸው። በጣም አሪፍ ናቸው። አሁንም በ2026 የሚያልቅ ሌላ ተርሚናል በዛኛው ሳይድ እየሰሩ ነው። ሰው በጣም ትልቅ ኤርፖርት ነው። እስቲ ወደዛው እየሄድን አንድ ነገር ልበላችሁማ። አንድ ሰው ባለፈው በመገረም አወራር በጣም ቅልል ብለን የምታወራው እና የካፕቴን አይነትም አይመስልም፣ ቀልድም ትቀልዳለ፣ የምትጠቀማቸው ወርዶች በጣም ይገርማሉ ምናምን አለኝ እና በዚህ ውስጥ ምክር ቢጤ ልስጣችሁና በነገራችን ላይ እንደኔ እምነት ስራችን ዲፋይን ሊያደርገን አይገባም። ማለትም ማንነት ስራ ሊሆን አይችልም። ምክንያቱም ስራ በማንኛውም ሰዓት ሊመጣም ሊሄድም ይችላል። አብረን እስከ መጨረሻው የምንኖረው ከራሳችን ጋር ነውና don't let your job define who you are ለማለት ነው። ምክንያቱም እንዳየሁት ከሆነ ብዙ ሰው እዚህ ከጨረሱ በኋላ 65 ዓመት በኋላ ያው ማብረር አይቻልም። በዛሬ በመሃልም ደግሞ ሜዲካል ችግር ኖሮ ምናምን ላይሰንስ የምታጣበትም መንገድ ሊኖር ይችላልና
በዛ በሚከሰትበት ሰዓት እነዚህ ሰዎች ላይፋቸው ፐርፐዝ ያጣል። ምክንያቱም ሁልጊዜም ሲኖሩ ስራቸው ከነሱ ጋር ታሽተው ነው፣ ማንነታቸውን በስራቸው ነው ዲፋይን ያደረጉት እና እንደዛ መሆን የለበትም ብዬ ስለማስብ ነው። at the end of the day it's just another job። ምንም ወጥር ማለት አያስፈልግም ብዬ ነው እና ገና እዚህ ከመግባት መምከር አያስፈልግም ካላችሁ እንግዲህ ይቅርታ። እና ይሄ ነው ከፊት ለፊት የምታዩት ተርሚናል። ያው ከአውሮፕላን ጋር የተጋፉ ነው እነዚህ ባሶች የሚሰሩት። ብቻ እዛ ጋር ሄደው የሚሰካበት ቦታ አለ፣ እዛ ያወርደናል። ከዛ በኋላ ያለው የእግር መንገድ ነው የሚሆነው። እና ለምታሳዩኝ ፍቅር ባይ ዘ ዌይ በጣም ነው የማመሰግነው። እንደ ቀልድ ብዬ የጀመርኩትን ነገር አሁን በስነ ስርዓት እንድሰራው ልታደርጉኝ ነው። እንግዲህ እኔ ደግሞ በዚህኛውም ስራዬ በጣም ፕሮፌሽናል መሆን በጣም ደስ ይለኛል። ባይ ዘ ዌይ በጣም ምንም አይነት ቀልድ አላቅም ስራ ላይ ሲሆን። ለዛም ይመስለኛል አቁሜ ስራ ከጨረስኩ በኋላ ብዙ ስለ ስራ ማሰብም ማውራትም መጨነቅም አልፈልግም። ግን ያው በጣም ጥሩ ስራዎች ይጠብቁ። እንኳንና ዋናው ስራዬ ይሄኛውን እንኳን ቲክቶክ እንደ አዲስ ጀምሬ ዝም ብሎ ነገር መስራት ደስ አይለኝም። ለዛም ነው ቶሎ ባለቅም ያው አሪፍ ነገር ነው ብዬ አስባለሁ። ከወጣም በኋላ እንግዲህ ይሄ ደግሞ ኤምፕሎይ የዛ መኪና ማቆሚያ የሚወስድን ነገር ነው። ከአውሮፕላን ማብረር በላይ ትልቁ ከባዱ ስራ ምን እንደሆነ ታውቃላችሁ? እዚህ ኤምፕሎይ ፓርኪንግ ላት ውስጥ በጣም ብዙ ሺህ መኪኖች ነው ያሉትና አንዳንዴ 3 ቀን 4 ቀን አቆሞ ከሄዱ በኋላ ሲመለሱ ከዚህ ሁሉ ይታያችሁ እንግዲህ የእናንተን መኪና ፈልጎ ማግኘት ነው ሌላው ትልቁ ስራ። ለማንኛውም ተባረኩ። ነገ